ቀን ሁለት ማታ ሻንጣውን ሰብስቦ ሄዶ የወጣው ከቤትሽ ኮተት ኮተታ ምን እዚህ እየመጣሽ ትለክፊኛለሽ? በእናትሽ በቅዳሜው ቀን ጉድሽን እዚህ ጋር እንዳላፈርጠው። መጀመሪያ የተሰጠሽን የፈስሽን መድኃኒት ዋጪ። ገባሽ? ቅማላም ናውጣ። አንተ ደግሞ አይን ይውጣ ውሻ ናውጣ። ኮተታ ግተት ዝተት ናውጣ። እቺ ምን አይነቷ ኮተታም? ምን አይነት ኮተታም ናት? በእናታችሁ ትንሽ ነው የምትበይው ግን የቀነዘረብሽ እኔ እኮን ከመጣሁ 5 ፈለች። ጨርሽ መጀመሪያ 6 7 8 ድንች አረጋጊው። መጀመሪያ ያንቺን 50 ጊዜ እንትን የምትይውን ነገር አረጋጊውና መተሽ ትጽፊልኛለሽ። እሺ ኮተት ላጫ ዝርክርክ ፈስፊት ምን አገባ አንተ ምን አገባ? 10 ኪሎ ይሁን ምን ይሁን ድንች ግዙልኝ እያልክ በየሜዳው ስትለምን አልነበር እንዴ? የኔ ድንች መብላት ለአንተ ምንድን ነው የሚያምንትን የሚለ እንዴ? ድንች መግዣ ስጭኝ፣ ድንች አማረኝ፣ ድንች ግዥልኝ እያልክ ስትለምን በየሜዳው አላየውህም እንዴ? አንተ ጉድህን ላውጣው እንዴ? እኔ መተቅ 10 ኪሎ ድንች የምትለኝ ምን አገባ? 10 ኪሎም ልብላ 50 ኪሎ ምን አገባህ አንተ? መግዣውን አጣህና መግዣው ስርዓትን ብንከባበር ጥሩ ነው። በጣም መከባበር ያስፈልገናል በእውነት በጣም። እዚህ 10 ኪሎ ድንች 50 ኪሎ 100 ኪሎም ድንች ጭንጂዛ መጀመሪያ ሄድና ይሄ የጭንጂዛ ድንች ፊትህን አስተካክል። ከዛ መጥቶ ከኔ ጋር ሰራለን። ግን ታጣው ብለ ስለምን አሁን መሰልበት እያክሰሳለሁ። ምኑ ነው ቀልድ? ምንም አይነት ቀልድ የለም አባቱ። ምንም አይነት ቀልድ የለም። እየቀለድኩ አይደለም። የሚያስቀልድ ምን ነገር አለ? ሲሪየስ ነው የማወራው። ስለምን መቀለድ ነው የምታወራው? ኤክስኪውዝ ሚ፣ የምን ቀልድ ነው የምታወራው? የምን ቀልድ ነው የምታወራው? ለመፈመስ የሚደረግ ጥረት። የምን ሙያ? ድንች ሙያ አይጠይቅም። እሺ መሀይም፣ ድንች ውሃ ከፍቶ መቀቀል ነው። ስለምን ሙያ ነው የምታወራው? ስማ አንተ ሂሩጣ አይኑጣ ኮተታ ማን አለ? ሲጀመር ማን አለ? ናለ
ለቅሶ ሞጣ ክፈው ዳይ አጋሰስ አንተ ነህ። አጋሰስ ፊት ግማታም ይሄንን አተክ ነው እንጂ ብታገኝ ኖሮ 5 ደቂቃ አይፈጅብህም። ይሄንን ስትበላ ስትጨርስ ውሻ አላቅህም እንዴ አንተን እንዴ? ይሄ ልጅ መጣ ተብሎ አይደል እንዴ ምግቡ ሁሉ የሚዘጋው? መንገድ ላይ ጓደኛ ካይቶ ምግብ እንዲበላ ስትሄድ አይደል እንዴ ከታች ያስቀመጠው ሳህኑን እቃ ሸፍኖ አንተን አይቶክ እኔ መተክ እንደዛ የምትለው እንዴ? መጣ ይሄ ልጅ ተብለህ አይደል እንዴ ምግብ ምንም በር የሚዘጋብህ በየቤቱ እየሄድክ እያንኳኳክ ምግብ ልመና እኔ አላቅህም እንዴ? መተክ ከኔ ጋር አፍን ትከፍታለህ? ክፍታ አጋሰስ እንዴ ይሄ መጣ ተብለህ ምግብ ሁሉ እንዳልተሸሸብ መጭሽ መጀመሪያ ራስህን እንትን እኔ ነገርኩህ እኮ ይድፋክ። አንተ መጀመሪያ ተደፋ። አንተ በተደፋክ በማግስቱ ነው ይደፋለሁ። መጀመሪያ ግን አንተ ነው የምትደፋው። ታይቶኛል። ራይ ይድፋ መድኃኒዓለም ድፍት ያልኩህ አንተ በደፋክ በማግስቱ ነው ይደፋለሁ። ገባክ? ጉቶ ራስ ኩበት አህያ ደቃቃሚ ሽና እየበላሁ ነው። ምን ጠንስ ታዲያ? መብላት ብርቅ ነው? ምግብ አጣሽ? ምግብ ካጣሽ ንገሪኝ። ሽንታ ኮተታ ቦቱ እዚህ አሽላላብኛል። በእናትህ ናውጣ፣ አንተ ናውጣ፣ አይኑ ይውጣ፣ ናውጣ። ማን አባና አለ? ምን አገባህ? ያገባሃል? ይመለከትሃል? ሽማግሌና አሮጊት እየተምታታብን ነው ወገን። እናስተካክላቸው ቃላቶቹን። ገባችሁ? two different things, okay? You guys need to know this. Motherfucker. Asshole. በዚህ መልክ ሻራ አይመጥንሽም ስትል ምን አይነት መልክ አለኝ? መናገር ካለብኝ እናገራለሁ፣ መሳደብ ካለብኝ እሳደባለሁ። ምንም አይነት ነገር ሆነ ማንም አያስቆመኝም። ገባ? የኔን ማንነት ማለት ነው። በጣጣችሁ ማንም ድንች እየበላሽ ነው። በምን በፈለኩት መወፈር እችላለሁ። እናንተ አይመለከታችሁም።
አሁን መጣው አልሰማም። አሁን ይሰማል። ምንድነው የሚያስቀው? እሰማለሁ አልሰማም አታውሩም እንዴ? ወይ የስ ኦር ኖ በሉ። ምንድነው የሚያስቀው? አው ማዘር መንዝሮ ይጣልክ ውሻ። አው ኮተታ መንዝሮ እና እስካሁን ያወራሁትን አልሰማችሁኝም ማለት ነው። ዝም ብዬ እኔ ለፈለፍኩት። ለምን አባክ ብዬ ነው ምግቡን ፍሪጅ ማረገው? ጨርሷለሁ። ኮተታ ለአንተ ምን ማለት ነው ምግቡን ፍሪጅ